ክርስቶስን እኛ እዚህ ጋር እንደተናገርናት ከገስት ላይ እንዳስወረርናት ሁላችንም በጣም የምትገርም የምትደነቅ ሴት ናት። እባካችሁ ይህን ሪከርድ አድርጋችሁ አርሱልኝ። የምትገርም የምትደነቅ ታደሰ፣ አንድ እውነት ልንገር፣ እንደዚህ አይነት ሴት በህይወት ዘመን መቼም እንደማታገኝ ቃል እገባልሃለሁ። ስለ እውነትን ለእሷ ፕሮግራም እንይዛለን። በጣም የምትገርም ሴት ናት። በቃ እኛ በነበረው ኢንተርቪው አንተ ላይ በተደረገው ጫና በጣም ከፍቶን ነበረ። ለአንተ የመለሰችው መልስ አንዳንድ ጊዜ የሆኑ ሰዎች የሚወዷችሁ ሰዎች ከእናንተ ጋር መቀጠል የሚፈልጉ ሰዎች ህይወት የሚፈልጉ ሰዎች እስከ ጥግ አብሯችሁ እናንተ እንድትለወጡ እናንተ ከነበራችሁበት ነገር ከፍ እንድትሉ ለምን ወጣ? ለምን አስወጣችሁት? በጣም ጥሩ ሴት ናት። በቃ ጋይስ፣ ስለዚህ በቅርብ ቀን እንግዲህ የመዝጊያውን ፕሮግራም ያው በዚህ ቤት እናደርጋለን። ትልቁ ነገር እንድታውቁት የምንፈልገው ፍቅረኛው በጣም ጥሩ ሴት፣ ህይወትን የምትፈልግ ለውጥን የምትፈልግ ግን ያው ባለመግባባት ነው። ታደሰን ቢሆን የገንዘብ ጥያቄ አይደለም የጠየቀው። እንድታውቁ የምንፈልገው ነገር እውነት ለመናገር ገንዘብ ቢጠይቅ ኖሮ አይ ገንዘብ ጠይቆ ነው የተጣሉት ብዬ እናገራለሁ። ግን ገንዘብ አይደለም የታደሰ ጥያቄ። በጣም ብዙ ሰዎች እኛንም ስትወቅሱ ነው የነበረ። ሁለት ሶስት ስልክ ከፍታችሁ ቤታችሁን የአሜን ስታደርጉ የነበረ ጥያቄው አይደለም። ስለዚህ በቅርብ ቀን የመጨረሻ የመዝጊያውን ፕሮግራም እንግዲህ እሷንም ጠርተናት እሱንም ጠርተን ያሉትን ነገሮች እንዘጋለን። የደረስንበት ትልቁ ነገር ምንድን ነው? ኦልሬዲ እሱም አብረው ይቀጥላሉ። ታደሰ ትልቅ ስራ ይጠበቅበታል። አብረው መቀጠል ይፈልጋሉ። ስለዚህ እንኳን ደስ ያላችሁ ለማለት እወዳለሁ። በወንዶች ጉዳይ ስም አመሰግናለሁ። የምትሉት ነገር ካለ